በፊት እኮ ያዋሩኝም ሁላ ለምኝ አዋሩኝ እያልኩኝ እኮ የሚያዋሩ ጋይስ እንዴት ነው ታፕታፕ የበለጠችን እሷ እንዴ? what do you mean? መብለጥ የለብሽም። ወይኔ ጉዲ ምን ባለቂ አንተ ትልቅ ሰው አይደለህ እንዴ? አንተ ምን አይነት ኮሜንት እንደጻፈ እንዴ? አንቺ ለ5 ደቂቃ ትመውጪዋለሽ እንዴ? እኮ መቦለክ ያለበት ሰውዬ እኮ ነው። ማን ነው? ምን አይነት ብልግና ስድብ እንደሰደበ ማንን እንደሰደበኝ ኢትዮና ኩዊን እዚህ ምን እንደሚሰሩ አላውቅም። ቴዲን ትተው ሁለት ሰው አንዳንድ አበባ ጋይስ ሌትስ ጎ። እኔ እኮ ከዜሮ ሰዓት በኋላ ነው መጫወት የፈለግኩት አክቹሊ ለእንትኔ ለፍራግረንቴ ወሞር ሁለት ሰው አንዳንድ አበባ አደከምሽኝ እኮ ኪዲ እንዴ! እኔ ራሱ ግራ ገባኝ እኮ ምን አረኩ? እንደ ጀማሪ ጌመር ነው የሆንሽብኝ። እኔ ላይፍ አድክሞ ነው የመጣው። ኮሜንት ለምን እያነበብሽ ታስጨንቅኛለሽ? እሺ ስንት ሰዓት ነው ከገባ? ገና ከገባው አሁን 2 ሰዓት ምናምን 4 ሰዓት ነው የገባው። አሁን 6 ሰዓት ነው። ግን ኮሜንት በጣም በቃ እያነበብሽ ደከመኝ። ሁለት ሰው አንዳንድ አበባ የሞዴሬተሮችሽን ብቻ ኮሜንት ማየት ነው በቃ ካየሽ እና የዘውትር አድናቂዎችሽ የነሱን እንጂ ሁሉም ያገኘሽውን ነው የነሱን ነው። እርሱ ደህና ነች። አንቺ ምን አይነት ዘመን ላይ ደረስን? አበባ የማይሞላበት ሁለት አበባ የማይሞላበት አበባ ኮሜንት አድርጋ ትልካለች። በቃ በሷ ቤት ጭስ ናት። ስማ የሆነ ልጅ አይቻለሁ እንዴ ታይምስ ምናምን አረገና ልኩልኝ። ወይኔ ቴንክ ዩ ሶ ማች ደጋግሞ ያመሰግኑታል። አንተ ምን አይነት ሚም እንደሰራባቸው አላውቅም። ሳራ የምትባለው እንደዛ አበባ የኮሜንት ያደርገች ነው። እንዳትወረውር ሴትዮዋ ከፎቅ ላይ ቴንክ ዩ አፉ ለእኔ ኮሜንት ስታረጊ ከፎቅ ላይ እንዳትወረውርሽ አሱ ዳር አባታችሁ ትልክልካችሁ የሚነግራችሁ ነው እናንተ የሚያስፈልጋችሁ። ዘንድሮም አፍልተዋል። ዘንድሮ መቤቴ ነው በጣም ባዘንን ስራችን ተበልታችኋል ብለን ባዘንን። እኔም ይሄ ድሮ እኮ ተይ ስልክ እኮ ለቤተሰብ ነበር የሚልኩት እነሱ አይዙም ነበር። አሁን ሲይዙ በስመ አብ መቀበል በእውነት እኔ አሁን በአረብኛ አስተላልፋለሁ። ሄሎ ማዳምስ ፕሊዝ ፕሊዝ ብዬ ነው በእንግሊዝኛ ነገሯም የምር ግን ፋክት አልኩ ነው ደቅ የሚያደርጋል። ከዘመነ ኢሞ ወደ ዘመነ ቲክቶክ የተሻገራችሁ ተመለሱ ወደ ኢሞ ላይ ግሩፓቸው ላይ ገብተሽ ታውቂያለሽ? እንዴት ነው በግድ ያስገባሉ እኮ እዛው ግሩፓችሁ ላይ እንዴ! ቲክቶክ ላይ መተው በቃ ማይሆን ሙድ የሚያራምዱት። እኔ የሚያስቀኝ እዚህ መጥነ የኢሞ እንትኑ ይሄ ማስታወቂያው እንዴት እንደመረረኝ ይላሉ። እንዴት ነው እስካሁን ኢሞ የምትጠቀሙት እናንተ ራሱ? ዋትሳፕ እያለ ቦቲም እሺ፣ አትሊስት ዱባይ ቦቲም ነው የሚሰራው፣ ሌላ ነገር አይሰራም። ባለፈው እግዚአብሔርን እውነተኛ ነገር ልንገርሽ፣ እኔ ኢሞ እስከተወሰነ ሰዓት ነበረኝ ስልሽ ማዘር ምናምን በቃ ትልቅ ሰው የሚደውለው በዛ ነው። እና የሆነ ጊዜ ተኝቼ ማይሆን ስልክ በኢሞ ተደወለልኝ። በቃ አላቆም ስልክ ቁጥሩን ይደውላል ዝም ብሎ። አንኢንስቶል አደረኩት አፑ። እግዚአብሔር የፈለገ ቅርብ ቤተሰብ አላገኝ አልኩት። ደግሞ ጋይስ እንዴት ነው የኢሞ ሚዩት ማድረግ የምትችሉት? አይቻልም እኮ ሲደውሉ ሚዩት ማድረግ አይቻልም እኮ። እንዴት እንደሆነ ጥሪ ያለው ደግሞ ኪል የሚል እኔ ኢሞ በቃ ከፈትኩት ተጠቅሜው ማላቅ በቃ አራኔ ሰው ደውሎብኝ ተናድጄ አንኢንስቶል አደረኩት። አይገባኝም። ልክ ገና ከመክፈቴ እንትና ኢዝ ኦንላይን ይላል። እውነቱን እኮ ነው። ደግሞ የጻፍሽውን እኮ ቴክስት እኮ
እየጻፍሽ ያሳየ ነበር ይመስል። አዎ አይደለ? አዎ ምን አይነት ሙድ ነው? ገና ሀሳብ ላይ ያለ ሁሉ ኤክስ ብታረግ ራሱ ያዩታል። እኛ ገና 3-4 ግን እኮ ያኔ መጣ እንደዚህ የሆነ ሰሙን እኮ በጣም ተካብዶለት ነበር እኮ። አይ ስልሽ አንቺ አሁን አንድ ወንድ ብቻ ላታወሪ ትቻለሽ። እና አንድ ሴት ላላወራ ይችላሉ 3-4 ሴት እና ነክቼው ተመሳስሎብኝ መቼ ነው ተገናኝ? ኧረ አንዳንዴ ደግሞ ዝም ብለህ እኮ ልክ ልኳን ስድብ አድርገህ ነግራት ከዛን ደግሞ የምታዝንበት ምናምን አለ። የስናፕስ ስትደውይ ሳታነሺው እያሳየ ነው። እስቲ ማርያም በል እግዚአብሔርን እንዴ ማለት ስናፕን አልጠቀምም። ስናፕ ሰው ጋር ደውለሽ አታውቂም? አላውቅም። ሰው ጋር ደውለሽ አላነሳም ምናምን የለም እኮ እያየሽ ነው እንዴ። ለምን እንደሱ ያደርጋል? እንደዛ ነው እኮ አታውቂም? ስናፕ እኔ ስናፕ አልጠቀምም። ስናፕ ቪዲዮ ስትደውይ ማለት ነው። አንቺ አሁን እኔ ስደውልልሽ እኔ አላነሳሽም ብዬ እንዲሆን ነገር ባረግ ይታይሻል እንጂ ውሸትክን ነው። እግዚአብሔር እቺ እስቲ አንሹ ምናምን የማያውቅ ሰው እንደዛ ይበላል። ቆይ ፊልተሩንም ምኑንም ሳታስተካክል ነው የሚያሳየው? አዎ እናንተ ስናፕ እንደዚህ ነው። ይሄን ታውቆይ ነው ለካይ ሴቶቻችን እኮ ስናፕ ነው የሚጠቀሙት። ዋንታ የአንድ ታይም ስለሆነ የሚልኩት ራቁታቸው ምናምን የሚልኩበት በስናፕ ነው። ስክሪንሻት ሲያደርግም ስለሚናገር ስለሚታይ ያሳያል። ግን አሁን ወንዱ ደግሞ ብልጥ ሆኗል። ሲላክለት በሌላ ስልክ አትላኩ ሴቶች ወጋዎቹ ለመላክ ነው እንደዚህ ባንዴ። እኔ ብቻ ነኝ ኪዲ። እኔ አሁን እሳደባለሁ እናገራለሁ፣ ግን አሁን ግራ እየገባኝ ያለው አብዛኛው የኢትዮጵያ በተለይ ወንዱ በጣም ጥማታም ሆኗል። በቃ ኮሜንት ላይ የሚጽፈው እንዲያርጉ እንዲሁኑ እንዲህ ላርጋችሁ እንዴ አንዱ እንደዚህ ላርግሽ እንዲህ ያስገብቼ እንደዚህ ላርግሽ ይለኛል። ኧረ አይደለም አሁን እንዲያርጉ ይላል። አሁን እዚህ ጋር ከታች ኮሜንት እንዲያርጉ ከዛ ጋር የምታገናኙት ምንድን ነው? አዎ ለምን እውነት ነው። ያሳዝናል በጣም ያሳዝናል። ሰውንም ይሄ ማጣመር አቆሙ ብቻ። ግን ዛሬ ፑሻፕ ሰርቼ እዚህ ጋር ምናምን ቅርጽ እያወጣ ወይ ዛሬ ሰርተህ ስራ ነው ያልከው? አዎ እኔ እኮ ስራ በጋራጅ መስዬ እኮ ነው የምውለው። እሺ ዝም በል ወሬኛ። አራጅ የሚሉትን አንቺ ነገር አይተሻታቂም። ኢትዮጵያ ትኖር አይተሻታቂም ነው። በፊት ኢትዮጵያ እያየው ለውማ ቆዳ የሚሉት ቆዳ ሳይሆን አራጅ ይባላል። ጠዋት ላይ እንዴ ማን ነው እና እሱ ከየት ይምጣ ሳይታወቅ እንዲያርድ የምናስገባው? ሰው ያርድማ ከፍለሽ እኮ ነው። ውድ ነው። አሁን 500-700 አይገባም። ድሮ 100 ብር እያለ አሳርደናል። እኛም ግን በጉን እንዴት እንደቀደደው አናውቅም። በዚህ ገብቶ በዛ ወጥቶ ምናምን ማይሆን አስተራረድ እኮ ትከስራለህ። ቆዳውንም እኮ አንተ ራሳችን ቆዳ 20 ብር እኮ ነው የሚሸጠው እኮ። እንደ ፀጉር እኮ ይቻል ነበር እኮ ያኔ የተኮስበት ነበር ሸጪ። ድሮማ ከበጉም ይበልጥ ነበር። አሁን ስንት ነው እንደ ቆዳ? 20 ብር። ውሸት አይደለም። 15 ብር በገዝተሽ 100 ብር ምን ይሰራልሻል? አረ እስከ 150-200 ትሸጣለህ ቆዳ። ምን አድናቂ ነኝ ተቀበል። አልቀበልም። አበበ አልቀበልም። አልፈልግም ብላች። አይሙን ከኤርፖርት ጎን ነው የምትኖረው። እንዲህ ፕሌን እየጮህብህ ነው የምታድረው። ደስ አይልም? አረ ምንም ደስ አይልም። በእናትህ ሲያስጠላ ሲቀፍ። ኤርፖርት ጎን ስንት ሰፈር ታውቂያለሽ? እስቲ ገምቺና አንዱ ጋር ነው የምኖረው ልበልሽ። ስካይላይት ነው የማውቀው። ስካይላይት እኮ አይሮፕላን አይጮህም እኮ። ኖ እዛው ጎን ነው እንጂ ስካይላይት እኮ አይሮፕላን ድምፅ አይሰማሽ። ኦብቪየስሊ የአይሮፕላን ድምፅ የሚሰማሽ አንደኛ ልንገርሽ፣ ቡልቡላ፣ ኦኬ፣ ሚካኤል፣ ገርጂ፣ ሳሪስ። ሳሪስ አይሰማም። ዮሴፍ ጋር ድንገት በዮሴፍ ጋር ስለሚያልፍ ሰሚት፣ ጎሮ፣ ቨርጂ፣
ጉምሩክ 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 ማለት የሚባል ሰፈር አለ። አቦ ነው ጉምሩክ ያለው አቦ ጋር እኮ ነው። አያት አውቆ ጉምሩክ እኮ አቦ ነው። አቦ ጋር ይሰማል እንዳይሰማም አይሮፕላን አይታችሁ። አንተ ግን በጣም ሰፊ ነው አይደለ? ይሄ ኤርላይንሱ ኤርፖርቱ በእውነት ነው። እንዴት መሰለ ወደ ኤልሻዳይ ለመሄድ ማለት ነው በእንትን መንገድ ነበር የሄድኩት፣ በጎሮ መንገዱ ማለት ነው። አንተ ብሄድ አልቅ በቪአይፒ ጋር ወርደሽና በአዲሱ መንገድ በጣም ቆንጆ አድርጎ ተሰርቷል። እሱ በቃ ሽር ነው የምትልበት፣ ጭንንቅ የለ ምን የለም፣ ምንም ጭንንቅ የለም። መኪና አልነዳሽም? እዚህ መተሽ አልነዳሽም? ምንዳትች አልችልም። 18 ዓመትሽ ነው? 22 ዓመቴ ነው።